አይምሮህ ሊቋቋመው የማይችለውን ሚስጥር ለማወቅ ትደፍራለህ? በአረቡ ዓለም እንደ መርገም የሚታየውና የአጋንንትን መጥሪያ ቀመሮችን የያዘው ሸምሰል ማዕሩፍ መጽሐፍ በሩን ከፍቶ እየጠበቀህ ነው። ግን አስታውስ፣ አንዴ ካነበብከው ወደ ነበርክበት መመለስ አትችልም። በዓለማችን ላይ ብዙ መጽሐፍት አሉ። አንዳንዶቹ ዕውቀት ይሰጡናል፣ አንዳንዶቹ ያዝናኑናል። ነገር ግን ስማቸው ሲነሳ እንኳን ነፍስን የሚያረግዱ፣ ንባባቸው አይምሮን የሚያናጋና ለአጋንንት በር ይከፍታሉ ተብለው የሚታመኑ ጥቂት መጽሐፍት አሉ። ከእነዚህ መጽሐፍት መካከል ደግሞ ቀዳሚውን ስፍራ የሚይዘው ሸምሰል ማዕሩፍ ወይም የእውቀት ፀሐይ በቅጽል ስሙ የተሰኘው መጽሐፍ ነው። ዛሬ በዚህ ቪዲዮ ይህን መጽሐፍ ለምን እንደተረገመና በአንባቢዎች ላይ ምን አይነት አስፈሪ ታሪኮችን እንዳስከተለ እንመለከታለን። እስከ መጨረሻው ላይክ፣ ሰብስክራይብ ያደረጋችሁ አብራችሁኝ ቆዩ። ሸምሰል ማዕሩፍ የተጻፈው በ13ኛው ክፍለ ዘመን በአልጄሪያዊ ምሁር አህመድ አልቡኒ ነው። መጽሐፉ በቅጽል ስሙ የእውቀት ፀሐይ ቢባልም ይዘቱ ግን እጅግ ጥቁር የሆነ ምስጢር የያዘ ነው። አህመድ አልቡኒ በዘመኑ የሂሳብና የኮከብ ቆጠራ አዋቂ ቢሆንም ይህ መጽሐፍ ግን ከሰዋዊ ዕውቀት ባለፈ መናፍስትን ስለመጥራት፣ ስለ ጠልሰሞችና ስለ መርገም ይተነትናል። ይህ መጽሐፍ ለምን እንዲህ ይፈራል? ምክንያቱ ቀላል ነው። መጽሐፉ ተራ መጽሐፍ ብቻ አይደለም። በውስጡ ጂኒዎችና መናፍስትን ለመጥራት የሚያገለግሉ ሚስጥራዊ ስሞች፣ ልዩ ልዩ ኃይል ያላቸው ተብለው የሚታመኑ የቁጥርና የፊደላት ሰንጠረዦች እንዲሁም የሰው ልጅ ዕድል ለመቀየር የሚደረጉ ጥቁር አስማቶችን ይዟል። በብዙ የእስልምና ሊቃውንት ዘንድ መጽሐፉ ሐራም ወይም የተከለከለ ነው። ምክንያቱም መጽሐፉን መጠቀም ከፈጣሪ መንገድ መውጣትና ከክፉ መናፍስት ጋር ውል መፈረም ተደርጎ ስለሚቆጠር ነው። ስለ ሸምሰል ማዕሩፍ የሚነገሩ ታሪኮች ከአፈ ታሪክም በላይ ናቸው። መጽሐፉን አንብበው ሰላም አገኘን የሚሉ ሰዎች የሉ። እስኪ ሁለት ታሪኮችን ላጋራችሁ። በመካከለኛው ምስራቅ የሚነገር አንድ ታሪክ አለ። መጽሐፉን ብቻውን ሆኖ ድምጹን አውጥቶ ማንበብ የጀመረ ሰው በክፍሉ ውስጥ የማይታዩ አካላቶች እንደሚሰበሰቡበት ይነገራል። እነዚህ አስፈሪ ድምጾችና ትዕይንቶችን መቋቋም ያቃታቸው ሰዎች ለአእምሮ መታወክ ተዳርገዋል። ሌላኛው ታሪክ ደግሞ አንድ ወጣት መጽሐፉን በድብቅ ገዝቶ ማንበብ ከጀመረ በኋላ በቤቱ ውስጥ እንግዳ የሆኑ ነገሮች መከሰት ጀመሩ። ዕቃዎች ያለ ሰው ንክኪ ይወድቃሉ። መብራቶች በራሳቸው ይጠፋሉ። የቤተሰቡ አባላትም አስፈሪ ቅዠቶችን ማየት ጀመሩ። ያ ቤተሰብ ሰላም ያገኘው መጽሐፉን አስወግዶ በሃይማኖታዊ ጸሎት ቤቱን ካስቀደሰ በኋላ እንደሆነ ይነገራል። ዛሬ ላይ መጽሐፉን በፒዲኤፍ ኢንተርኔት ላይ ማግኘት ቀላል ሊመስል ይችላል። ያው ኦሪጂናሉ አታገኙትም ጭራሽ ሲጀመር። ነገር ግን ብዙዎቹ በዲጂታል መንገድ እንኳን ለማንበብ ሲሞክሩ ከባድ የራስ ምታት፣ ምክንያቱ ያልታወቀ ፍርሃትና በቤታቸው ውስጥ ጥቁር ጥላዎችን እንደሚያዩ ይናገራሉ። ምንም እንኳን ሳይንሱ ይህ ራስን ማሳመን ወይም ሃሉሲኔሽን ቢለውም የመጽሐፉን ታሪክ ግን አሁንም ሰዎችን ማስፈራቱን ቀጥሏል። በመጨረሻም ዕውቀት መልካም ቢሆንም አእምሮን የሚያውኩና መንፈሳዊ ሰላምን የሚነሱ በሮችን አለመክፈት ብልህነት ነው። ሸምሰል ማዕሩፍ ከዕውቀት ፀሐይነቱ ይልቅ የጥቁር አስማት ምልክት ሆኖ ይኖራል። የእናንተ አስተያየት ምንድን ነው? እንደዚህ አይነት መጽሐፍትን በእውነት ኃይል አላቸው ወይስ የሰው ልጅ ፍርሃት የፈጠራቸው ናቸው? በኮሜንት ላይ አሳውቁኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ።